ሰላም ውድ የቻናላችን ቤተሰብ በዛሬ ፕሮግራማችን አጫጭር የሆኑ የዝውውር ዜናዎችን በፍጥነት የምናደርሳችሁ ይሆናል። ስለምትከታተሉን ላይክ፣ ሰብስክራይብ ስለምታደርጉ እናመሰግናለን። ወደ ፕሮግራማችን እንሂድ። አው ዝውውሮች በመጡ ቁጥር ስሙ የሚያያዘው ማንቸስተር ዩናይትድ በጥር ዝውውር መስኮት ስም በዛ ካሉ ተጫዋቾች ጋር ስሙ ተያይዟል። በመልቀቅም በማስፈረምም በመልቀቅ ስናያይዘው ለምሳሌ ጆሹዋ ዝርክዚ ከሮማ ጋር ከስምምነት ለመድረስ እያጤነ እንደሆነና በጥር ዝውውር መስኮት ደሞዙን በመቀነስ ወደ ሮማ ለመዘዋወር ከስምምነት ለመድረስ ጥረት እያደረጉና ሮማም ከማንቸስተር ዩናይትድ ጋር ስምምነት ለመድረስ እየታገሉ እንደሆነ ፋብሪዚዮ ሮማኖ በትዊተር ገጹ አስነብቧል። ከብሩኖ ፈርናንዴዝ ጋር የተያዘ ዜና አለ። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ በክረምት የዝውውር መስኮት ለመልቀቅ እያጤነ እንደሆነ ተሰምቷል። ምክንያቱም ብሩኖ ፈርናንዴዝ እኔ ከሰራሁት አንፃር እየተከበርኩ አይደለም የሚል አስተያየትን ባለፉት ሳምንታት መስጠቱ ይታወሳል። ያንንም ተከትሎ ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ጋር ያለው ነገር ያበቃል የሚሉ ዜናዎች እየተጠቀሱ ይገኛሉ ማለት ነው። ከአንቶine ሲሞኝ ጋር የሚያያዙ ዜና ምንድነው? አድማጭ ተመልካቾቻችን ፔፕ ጋርዲዮላ እና ሩበን አሞሪም እዚህ ጋር በዚህ ያለ ክርክር ደርቢ ነገር ያሳያሉ ተብሎ ይጠበቃል። ምክንያቱም አንቶine ሲሜንዮ በዚህኛው የጥር ዝውውር መስኮት በ65 ሚሊዮን ፓውንድ ፔፕ ጋርዲዮላን ወይም ሩበን አሞሪምን ይቀላቀላል የሚል ዜናዎች ተንሰራፍቷል። በዚህ ሳምንትም ራሱ ዲሲሽን ሜኪንግ ወይም ውሳኔ ይወስናል ተብሎ ይጠበቃል። ምክንያቱም ከዚህ በኋላ በርንማውዝ ቤት መቀጠል እንደማይፈልግ ያመላክታል ተብሎ ይጠበቃል። በዜግነት ጋናዊ የሆነው አንቶine ሲሜንዮ እንዳልሄደ ይታወቃል። አፍሪካ ዋንጫ ጋና ስላልተሳተፈች ማለት ነው። እነ ቅዱስም እነ ቶማስ ፓርቲም እንዳልሄዱ ስለሚታወቅ በዚህ ጥር የዝውውር መስኮት ውሳኔውን ያሳልፋል ተብሎ ይጠበቃል። ማንቸስተር ዩናይትድ ገፋ ብሎ እዚህ ዝውውር ላይ ይገባል ይወስደዋልም ተብሎ ይጠበቃል። ምክንያቱም በግራ ዊንግ ባክ ሚና ወይም በግራ 10 ቁጥር ሚና መጫወት የሚችል ተጫዋች ነው ተብሎ ስለሚታሰብ ማለት ነው። ጆሴፍ ፔፕ ጋርዲዮላም ይህንን ጋናዊ ስፒድ ድሪብሊንግ የሚያደርግን ተጫዋች ለመውሰድ እያጤነ መሆኑ ይታወቃል። ነገር ግን ማንቸስተር ሲቲ ላይወስደው የሚችለው ነገር አለ። ምክንያቱም ማንቸስተር ሲቲ እንደሚታወቀው ከሆነ ከተጫዋች ዝውውር ላይ ፉክክር ውስጥ የማይገባ ቲም ስለሆነ ከማንቸስተር ጋር ፉክክር ውስጥ ገብቶ ይወስዳል የሚል ነገር የለም። የሚቀጥለው ዜናችን የሚሆነው ከባርሴሎና ጋር ተያይዞ የሚነሳ ነው። አድማጮች ከባርሴሎና ጋር ማያይዘን የምናነሳው ዜና ባርሴሎና እንደሚታወቀው ከሆነ የተከላካይ መስመሩ ሳሷል። በክረምት የዝውውር መስኮት ኢንጎ ማርቲኔዝን አምበል ባጅ ሳያረግ አምበል የሆነውን ኢንጎ ማርቲኔዝን ካጣ በኋላ ቲሙ ሰስቴን እያደረገ አይደለም። እዛ መስመር ላይ ከኩባርሲ ጎን የሚጣምረውን ተጫዋች ለማግኘት ትንሽ ተቸግሯል። አሁን ላይ እየተጫወተ ያለው ጀራርድ ማርቲን ነው። በኢንቨርትድ ምክንያት ማለት ነው። በግራ ፉል ባክ ነበረ ጀራርድ ማርቲን፣ አሁን የግራ ሴንተር ባክ ሆኖ እየተጫወተ ይገኛል። ከቤንች ላይ ደግሞ እያስነሳ የሚያጫወታቸው ክርስቲያንሰን እና አራሆ በዚህ ሰዓት ከቡድኑ ጋር አገልግሎት እየሰጡ አይደለም በተለያዩ ምክንያቶች። አራሆ ፊዚካሊ እና ሜንታሊ ስለተጎዳ ከቲሙ ተገሎ በራሱ ፕሮግራሞችን አውጥቶ ስራ እየሰራ ይገኛል። በዲሴምበር 29 ከቲሙ ጋር ይቀላቀላል ተብሎ ይጠበቃል። በሱም ፐርፎርማንስ ላይ ባርሴሎና እምነት ስላሌለው የኩባርሲን አጣማሪ ለማግኘት በጥሩ የዝውውር መስኮት በውሰት ወይም ደግሞ በቋሚ ውል ተጫዋቾችን ለማስፈረም ጥረት ወይም ደግሞ ጥናት እያካሄደ እንደሚገኝ ከስፔን የሚወጡ ዜናዎች እያሳዩ ይገኛሉ። ባስቶኒ፣ ሽሎተርቤርግ፣ ቫንደርቪን እነኝህን የመሳሰሉ ተጫዋቾች ከባርሴሎና ጋር ስማቸው እየተያያዘ ይገኛል። ነገር ግን ማርክ ጊው የክርስቲያን ፓላስ አምበልና የእንግሊዝ ብሔራዊ ቡድን የግራ ሴንተር ባክ ሚና ላይ የሚጫወተው ማርክ ጌ ከባርሴሎና ጋር ስሙ እየተያያዘ ይገኛል። ባገኘሁት መረጃ ሜንዶ ዲፖርቲቮ ነው ያስነበበው። ሜንዶ ዲፖርቲቮም እንዳስነበበው ከሆነ ማርክ ጌ በጥር የዝውውር መስኮት ከየትኛውም ዓለም ላይ ካሉ ቲሞች ጋር መነጋገር ይችላል፣ ክለቡ ሳይፈቅድለት ማለት ነው። ምክንያቱም ከዚህ በኋላ የሚቀረው ኮንትራት የ5 ወር ስለሆነ በጥር ፕሮግራም አርግቶ ጨርሶ
በክረምት መሄድ ይችላል። ግን ለባርሴሎና አዳጋች ያደርገዋል። ምክንያቱም ማርክ ጊሄን የሚፈልጉ ቲሞች በዚህ ያሉ ናቸው። ሊቨርፑል ጨርሷል የሚል ዜናም ከሊቨርፑል ጋር አለ። አዎ ግን ባርሳ ሃይጃክ ለማድረግ ጥረት ያደርጋል ተብሎ ይጠበቃል። ሰስቴን ለማድረግ ቲሙን ማለት ነው። አዎ አንዳንድ ያለቁ ዜናዎችም አሉ። ኤድሪክ ወደ ሊዮን እንዳመራ ፋብሪዚዮ ሮማኖ በትዊተር ገጹ አስነብቧል። እሱም እንዳለቀ እናም ከዚህ በኋላ ለማድሪድ የመጫወቱ ነገር እያበቃለት ለ6 ወር ማድሪድ አይጫወትም። እዛው ሊዮን ነው የሚቀጥለው ማለት ነው። እነ ላካዜትን ይቀላቀላል ተብሎ ይጠበቃል። ከዛም በኋላ ወደ ማድሪድ የሚመለሱ ነገር በጣም ርዋው ያበቃለት ይመስላል። ኤድሪክ ማስታንሱ ነው። አሁን የሚቀጥለው ዜናችን ነው። ማስታንሱ ነው። የሪያል ማድሪዱ አርጀንቲናዊ ከሊቨርፑል ከመጣ በኋላ ጥሩ እንቅስቃሴ በመጀመሪያዎቹ ሳምንታት ቢያደርግም ከመጀመሪያዎቹ ሳምንታት በኋላ ማስታንሱ ነው በጉዳት ለአንድ ወር የገፋ በጉዳት ካሳለፈ በኋላ ከጉዳቱ ከተመለሰ በኋላ የመጫወቻ ደቂቃ እያገኘ አይደለም። ያንንም አስመልክቶ በውሰት በዚህ የጥር ዝውውር መስኮት ወደ ፈረንሳይ ወይም ደግሞ ወደ ጣሊያን በውሰት ለማቅናት እያጤነ መሆኑን ፋብሪዚዮ ሮማኖ ገልጿል። ዴቪድ ኦርንስታይንም ይሄንን አረጋግጧል። የመጫወቻ ጊዜ ለማግኘት ዓለም ዋንጫ መሳተፍ ይፈልጋል። የዓለም ዋንጫ ሲዘን ስለሆነ 6 ወሩን ሌሎች ቲሞች ላይ ራሱን በማሳየት ለዓለም ዋንጫ ለመመረጥ ጥረት ያደርጋል። ያንንም እያጤነ መሆኑን ይገኛል። ግን ትንሽ አዳጋች ያደርገዋል ከዛ የመልቀቁ ነገር። አመሰግናለሁ አድማጮች። የተለያዩ ትራንስፈር አፕዴቶችን በዚህ ፕሮግራማችን ማግኘት ይችላሉ። አመሰግናለሁ። ሰብስክራይብ በማድረግ ይተባበሩን። ቴንኪው